ብሻቶ ይገዙስ በርግጥ እሳቸው ስም እንዲነሳ በፍጹም አይፈልጉም እንዳረካቸው አላውቅም ትላንትና ራሱ በጣም ሲበሳጩብህ ነበር በቃ አስታርቀኝ ፕሊዝ አንተ በሌለበት ቤት መምጣት አልነበረብኝ ትልቁ ጥፋት ይሄ ነው አስታርቀኝ እሺ ምን ጥፋት አለው ቤት አይደል ምን ችግር አለው ብትመጣ እንደውም የሆነ ነገር አዘጋጅተን ጋብዝና ራስ ይቅርታ ጠይቃታለህ ኖ እሺ ካልከኝማ ጋባዥ ነኝ ጠቅላላ ቤተሰቡን ነገ ሸራተን ጋብዛለሁ ለጨዋታ እንዳመጨን አቶ ይገዙልታቸው ትመጣና ትንሿን በለስና ሌሎችን በርካታዎችን ጨምሮ ይዘልኝ አንተ ሰውዬ በለስ የሚባል ቋንቋ ነው ቤት ውስጥ አይሰራም ማለት ኦ ሶሪ ታንክ ዩ በጣም ነው Oh my god. Amo, ምን ሆነሻል? ምን ሆነሻል? ምን ሆነሽ ነው ሙዬ? ምንም አልሆንኩ። ቆይ ጆዋናይ እንዲህ እናድርግ እኔ ያው ፖሊስ እንደመሆኔ ሙዬ ምን እንደዚህ እንዳፈዘዛት ወስጄ ለመርምራት አንቺ በቀጥታ ልብሽም አንቺነትሽም ከእግዚአብሔር ዘንድ ለአሊ ብቻ የተላከ መሆኑን ንገሪውና ለጥበበ ያሳዛኙን አጋጣሚ መረሳት አስረጅው ጥበበ Thank you ታያል ስርዓት ያዝ ካምባላ አንድ ነገር አድርጋለሁ ብትል ቡድን ነው ማዝረጠርጥልህ ረባክሽ ረጋበ እኔ መቀለዴ ነው ሌላ ነገር አላሰብኩም አሁን እድሜሽ ምን 18 አመት ይሆንሽ ይመስለኛል የእድሜ ደግሞ ብዙ ጊዜ አዳዲስ ስሜቶች የሚንጸባረቁበት ወቅት ነው ደግሞ ያለባበስሽ ጥሩ አይደለም እንኳን ሌሎች ሰዎች እኛን ዘመዶችሽን የሚፈታተኑና ካሁን በኋላ እንደዚህ አጫጭር ነገር አትልበሽ እሺ ፓፓ ጂቲሽ ቀላል መስላለች እንዴ ባክሽ አንቺ ያመለጠሽን ለሷ ቀምሳታለሁ ጭራሽ ብለህ በህቴ መጣ በዚህ ህፃን በአንድ አይኔ እንደምን ነው ጀነራል ልንገር የዚህኔ ጓደኛህን ጉድ ስማ ሁሉም ሰው ይስማ የዚህኔ ጓደኛህን የጥሩ ጓደኛህን ታሪክ 4 አመት ሙሉ እኔን ያንተኔ ጓደኛው ወይም አንተ እንደምትለው የወንድሙን ሚስት በሚስጥር ካልተኛው እያለ ሲፈታተነኝ ነው ጓደኛሞች አላየም ብዬ ታገስኩት ቤቴ ድረስ መጥቶ ሊደፍረኝ ሞከረ አባቴ እንደውሻ ወርዶ አባሮ ታደገኝ ይሄ ሁሉ ሳንሰው ጭራሽ ጅናድ ፍሬ ልጅ እህቴን ከላይ ከታች ሌላ አንድ አይኔን ካሁን በኋላ በምንም አይነት ቤት ዝር ብትል የእህቴን ስሟን በቅዠት እንኳን ብትጠራት ውርድ ከራሴ